ሰላም ጤና ይስጥልኝ ክቡራትና ክቡራን እንደምን አላችሁ? ይችን በምስሉ የምትመለከቷት እህታችን ሰላም ዝናቡ ትባላለች። ተወልዳ ያደገችው በራያ አላማጣ ሲሆን በምስሉ ላይ እንደምትመለከቷት ገና ህፃን ልጅ ናት። ሰላም ከዕለታት አንድ ቀን ምንም ሳትከፊ በሰርቶ ክፍያ ሳውዲ እንወስድሻለን ብለው አታለው ህገወጥ ደላሎች ከቤተሰቦቿ አስጠፍተው ወደ ሳውዲ ይወስዷታል። በዚህ መካከል ልጃቸው የት እንደሄደች የማያውቁ ወላጆች እጅግ በጣም ይጨነቃሉ። ከተወሰኑ ቀናት በኋላ ሰላም የመን እንደገባች ለቤተሰብ ደውላ ታሳውቃለች። በዚህ መካከል ቤተሰብ በአንድ በኩል ድንገት የጠፋች ልጃቸውን ስለደወለች እጅግ በጣም ተደሰቱ። በአንድ በኩል ደግሞ የመን ነኝ ስትላቸው በነገሩ ሁሉ ተገርመው ግራ ተጋቡ። ቤተሰቦቿ በዚህ የተደበላለቀ ስሜት ውስጥ እያሉ ከወደ የመን ልጃችሁ ሰላም ህይወቷ አልፏል፣ አስክሬኗም በየመን ሰንዓ ውስጥ ሆስፒታል ላይ ይገኛል ብለው መርዶ ይነገራቸዋል። ይህንን እጅግ በጣም ቅስም የሚሰብር መርዶ ከሰሙ በኋላ ቤታቸው በከባድ ሐዘን ተዋጠ። ወላጅ አባቷ መቼስ ከእርሱ ናትና ነገሩን ሁሉ ማመን አቅቶት የልጅህ አስክሬን የመን ውስጥ ይገኛል ሲባል ከአለማጣ ጀምሮ እስከ አዲስ አበባ ያለው የሚጨራረስ ወረቀት ጨርሶ የልጁን አስክሬን ለማምጣት በባህር ወደ የመን ይጓዛል። በስልክ ተደውሎ ሰላም ልጅህ ህይወቷ አልፋለች ተብሎ የተነገረውን ነገር ማመን ቢያቅተውም የመን ድረስ በአካል ሄዶ ግን የልጁን አስክሬን አገኘ። ይህ አይደለም ለወላድ ለሰሚው ራሱ እጅግ በጣም ልብ የሚሰብር አሳዛኝ መርዶ ነው። ወላጅ ይህንን ቅስም የሚሰብር ነገር ሲሰማ በደመ ነፍስ ነበር የልጅን አስክሬን አመጣለሁ ብሎ የሄደው። ነገር ግን አሁን ላይ የልጁን አስክሬን ቢያገኝም የልጁን አስክሬን ከየመን ወደ ኢትዮጵያ ይዞ የሚገባበት ገንዘብ ግን በእጁ ላይ የለም። በእኔ ላይ የደረሰው ነገር በእናንተ ላይ አይድረስ እባካችሁ ኢትዮጵያውያን ወገኖቼ፣ የልጅን አስክሬን ከየመን ወደ ኢትዮጵያ ይዤ የምገባበትን 10ም 5ም ሳትሉ ሳትንቁ እባካችሁን ስለወላድ ስትሉ የቻላችሁትን አግዙኝ፣ የአስክሬን መጫኛ እባካችሁ እርዱኝ ወገኖቼ እያለ የመን ሰንዓ ሆስፒታል ውስጥ ሆኖ የደም እንባ እያለቀሰ ይገኛል። ከስር ስክሪን ላይ በምትመለከቱት የባለቤቱ አካውንት የቻላችሁትን የአቅማችሁን እንድታግዙ ሁሉ በፈጣሪ ስም እንማጸናችኋለን። ማገዝ የምትችሉ የአቅማችሁን በገንዘብ እንድታግዙ፣ በገንዘብ የመርዳት አቅም የሌላችሁ ደግሞ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ሁላችሁም ላይክ፣ ሼር በማድረግ እንድትተባበሩ በትህትና እንጠይቃለን። ሚያዝያ 8 2017 ዓ.ም አመሰግናለሁ።